አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ቤተክርስቲያን ያልፈቀደችው ማንበብ የሌለብን እንዲሁም ደግሞ ጥበብ ነው እያሉ የሚያታልሉን በጣም ብዙ መጽሐፍ አለ። ከዛ ውስጥ በእንገል ላይ የሚሸጡ እዚህ ቆዳ ያርጉ ክታብ ያለ አይደል? እሱን ከፍታችሁ ስታዩት ክታብ አዚ ቆዳ ሲከፈት ውስጡ ስታነቡት ያጋንንት ስም ያለበት አለ። ከፍታችሁ ሳታነቡ ምንም አትግዙ። በመሰረቱ አንገት ላይ የሚደረገው ምንድነው? መስቀል ብቻ ነው። ሌላ ኮተት አያስፈልግም። እና ይሄ ነው። ሌላው አውደ ነገሥት የሚባል የጥንቆላ መጽሐፍ አለ። የቤተ ክርስቲያን አይደለም። መርበብተ ሰለሞን የሚባል አለ። እሱም የቤተ ክርስቲያን አይደለም። መጽሐፈ ፈውስ የሚባል መሪራስ አማን በላይ የጻፉት መጽሐፍ አለ። እሱም የኛ የኦርቶዶክስ አይደለም። እንደገና መፍትሄ ስራይ የሚባል ደግሞ አለ። እሱም የኛ አይደለም፣ የኦርቶዶክስ አይደለም። ቤተክርስቲያን አትጠቀምበትም። የሚጠቅም መጽሐፍ ቢሆን ኖሮ እስካሁን ድረስ በአውደ ምሕረት እንማረው ነበረ፣ በኮርስ በኮሌጅ እንማረው ነበር። እንደገናም በድብቅ አይደለም፣ በየመቃብር ቤቱ ነው የሚማሩት ተንኮለኞች፣ ሰው ለማደንዘዝ የሚፈልጉ። ይሄን የአስማትና የድግምት መጽሐፍ መቀበል የለብንም። ምክንያቱም ቤተክርስቲያን የተጎዳችው ይሄ ሁሉ ምእመን መጥቶ ማታ ማታ ጉባኤ እንዳይካፈል፣ እንዳያስቀድስ፣ እንዳይቆርብ የከለከለ መጽሐፍ ነው። ይሄ መጽሐፍ መቀበል የለብንም። ቤተክርስቲያን ይሄ መጽሐፍ አትቀበልም። ደጋግሜ ነው የምናገረው። የትኛውም ቤተክርስቲያን በር ላይ ከሚሸጡት መጽሐፍቶች ከገድል ጎን የአቡነ ተክለ ሃይማኖት ገድል ጎን ይሄ ጥንቆላ መጽሐፍ ካያችሁት ማንሳት ነው፣ ወይም ደግሞ አንሳ ብላችሁ መከልከል ነው። በህብረት ሆኖ ሰንበት ተማሪዎችም ሰብሰብ ብለው የጥንቆላ መጽሐፍ ከቤተክርስቲያን በር ላይ ከሚሸጡ ሰዎች ላይ ማስነሳት። ይሄን እሸጣለሁ ካለ ሰውየውን ራሱ ከዛ ቦታ ማስነሳት። ይሄ መተባበር ያለብን ጉዳይ ነው። ልጆቻችንም የተጎዱት ዛሬ ላይ በየቦታው በጣም ብዙ ሰው እየፈዘዘ እየደነዘዘ ያለው በዚህ ነው። ወርቅ ተወሰደ የሚባለው ኪስ ውስጥ አፈዘዙኝ፣ ሴቶች የሚደፈሩት አሁን ግብረ ሰዶሞችን መተው ይሄንን መጽሐፍ እየተለማመዱ ሰው እያደነዘዙ ነው። እና ስለዚህ መጽሐፉ ብዙ ጠንቅ ያለበት ስለሆነ ይሄ መጽሐፍ እንዳይሸጥ መከላከል አለባችሁ ማለት ነው። ከባለቤቴ ጋር ስንጋባ አንድ አልጋና እውነቴን ነው የምላችሁ የመጀመሪያ ሳገባ የተከራየሁበት ቤት አንድ አልጋና ከዛ ደግሞ ምን በላበት ሳህን ስቶቫችን ወይም ደግሞ ቡታጋዛችን ብቻ ነው የነበረው። ዛሬ ያለውበት ሁኔታ ሳየው አይገናኝም ጭራሽ። አብሮ ማደግ ይቻላል። ፍቅር ካለ ዋናው ፍቅር ነው። ፍቅር ካለ በቂ ነው የሚባለው ነገር እኔ በራሴ እንኳን አይቼዋለሁ። እና ወንድ ልጅ ጥሩ ፍቅር ከተሰጠው የምታስተውል ሚስት ካለችው እና ደግሞ በትክክለኛው አይነት መንገድ በመንፈሳዊ ሕይወት ውስጥ የሚሄድ ከሆነ በጥቂቱ እያደገ መድረስ የሚፈልገው ቦታ ላይ በትክክለኛው እድሜ ይደርሳል። የሚያግዘው ሰው ካለ ግን የትም ለፍቶ ጥሮ ግሮ ሌባም ሆኖ ሙስና ውስጥም ገብቶ ምንድነው ጉቦ ውስጥም ገብቶ ተገምቶ ተዋርዶ ጎንበሶ ጫማ እየጠረገ ሊሆን ይችላል። መስሪያ ቤት ላይ ተላላኪም ሆኖ ሊሆን ይችላል። ዘበኛም ሆኖ ሊሆን ይችላል። በየትኛውም አይነት የሥራ መስኪውት በሀብትም ውስጥ ሆኖ ሊሆን ይችላል። እንደምንም ብሎ ለፍቶ ጥሮ ግሮ አምጥቶ የሚያመጣውን ገንዘብ የምትቀበል ሚስት ናት አይደለም? የቤት እመቤት ሆና እንዴት ብሎ እንዳመጣው ማስተዋል አለ። ከዛ ያመጣውን ገንዘብ ደግሞ በአግባቡ መጠቀም አለ። ከዛ ቀጥሎ ደግሞ ለባሏ መስጠት የሚገባትን ሪስፔክት ደግሞ ወይም ደግሞ ክብር መስጠት አለባት። እንዴት ብሎ እንዳመጣው አስባ ከዛ ደግሞ ክብር ትሰጠዋለች። ማሰቡ አንድ ነገር ነው። ከዛ ደግሞ ለዛ ክብር ያስፈልጋል። ቤትም ብሎ ያምጣው በኋላ በኃጢአቱ የሚጠይቀው ራሱ ነው። ንስሐ ገብቶም ከዚህ ነገር ሊጸዳም ይችላል። ዋናው ትልቁ ጉዳይ ግን ለልጆቼና ለትዳሬ ብሎ ሄዶ ውሎ ሲመጣ እንዴት ብላ መቀበል እንዳለባት የቤት እመቤት ከሆነች አይ እኔ መማር እፈልጋለሁ ተምሬያለሁ ዲግሪ ተመርቄያለሁ ብላ ደግሞ ሰየው ጥሩ ነው። ባሏን የምታግዝ ከሆነ በደሞዝም እንኳን ብትበልጠው መስሪያ ቤት ላይ ያላትን አለቅነት ዋና የድርጅቱ ስራ አስኪያጅን ብትሆን ብቻ ምንም ትልቅ ቦታ ላይ ያላት ብትሆን እቤት ስትመጣ ግን ባሏ ላይ ያንን አለቅነት የምታመጣ ከሆነ ትዳሯ ይፈርሳል። ሴት ልጅ ቤቷ ላይ እንደ ሚስትና እንደ እናት ነው መሆን ያለባት። ትህትና ሊኖራት ይገባል። ባልን እንደ ባል እንደ አባወራነቱ የፈለገ ገንዘብ ቢኖረውም ባይኖረውም ደሃ ቢሆንም ባይሆንም እሷ የምታስተዳድር ሆና እሱ ስራ ቢያጣም እንኳን አባወራነቱንና አባትነቱን ባልነቱን የሚነካ ምንም አይነት የፊትም ገጽታ የአፍም ንግግር አያስፈልግም ማለት ነው። በጣም ከባድ ነው። አስተዋይ ሴት ማለት ባሏን እንደ ባልና እንደ አባት እንደ ቤት አባወራ የሥራ ቦታዋን እዛው ትታመታ ቤት ውስጥ እንደ ሚስት መሆን የምትችል ከሆነች ብቻ ነው አስተዋይ ሴትና ትህትና። ለምን የቤቱ አለቃነቷም የሚረጋገጠው
የቤቱም አስተዳዳሪነቷ የሚረጋገጠው አይምሮውን ስትጠብቅለትም ጭምር ነው ማለት ነው። በዘመዶቹ ፊት የማታዋርደው ከሆነ በቤተሰቦቹ ፊትና በራሷ ቤተሰቦቹ ፊት የማታንጓጥጠው የማታማው ከሆነ ጸብ በሚነሳበት ሰዓት ሁለቱ ብቻ ያወሩትን ወሬ ሁለቱ ብቻ በሚስጥር ብለው የያዙትን ንግግር ዘመድ ፊት በሚያወሩበት ሰዓት ብትናጉ ዝግዝግ አድርጎ በመናገር የምታሸማቀቀው ከሆነ እንደዚህ አይነት ሴት በፍጹም ሚስትነቷ ይቀጥላል ብዬ አላስብም። እንዲያውም ከገበና ሸፋኝ ስትሆን ኧረ ምን አይ ችግር የለው ምናምን ብላ ዝም ስትል በጣም ይሰማዋል። ይቅርታ አድርጊልኝ ብሎ መቶ ጉልበቷ ስር ይንበረከካል። ደሞዙን ሁሉ አምጥቶ ሁሉ በእጇ ሊሰጣት ሁሉ ይችላል። እርግጠኛ ሆኖ በቤቱ ላይ እሷን ሾሞ እኔ እንዲያውም ችግር አለብኝ በቃ እንዲያውም እሷ እኮ ጀግና ሚስቴ ነች ጀግና ነች እኮ እሷ ብሎ ምናምን ስልጣን ሁሉ ሊሰጣት ይችላል። ስልጣን ስላችሁ የቤት ውስጥ እኮ ስልጣን ማግኘት እኮ ትልቅ ነገር ነው ለሴቶች። የምን ስልጣን መሰላችሁ? የአስተዳዳሪነት ስልጣን። ኧረ እኔ ምን ቸገረኝ አንቺ እንደፈለግሽ እንትን ልገዛ አስቤ ነው ስትለው ጊዜ ደስ እንዳለሽ ይላታል። ይሄ ትልቅ ስልጣን እኮ ነው። አይሆንም ሊል ይችላል እኮ አንዳንዴ አይደል? ምን አንዳንድ ሁል ጊዜ አስቤዛ እኮ ራሱ የሚገዛ ወንድ አለ። ራሱ ሄዶ ሚስቱ አጥፊ ስለሆነች ሊሆን ይችላል፣ ገንዘብ አባካይ ስለሆነች ወይም ደግሞ ሚስቱን ሊያግዝም ሊሆን ይችላል። ራሱ አስቤዛ ሄዶ የሚገዛው ደግሞ ምናልባትም ተኮራርፈውም ሊሆን ይችላል። ሰነፍ ሚስት ሆና ሊሆን ይችላል። ብዙ ምክንያት ይኖራል አስቤዛ ራሱ ወንድ የሚገዛበት ምክንያት። ግን ከዛ ጎን ለጎን ማየት ያለባችሁ ምንድነው ሚስትን ባል የት ድረስ ሄዶ ነው ማገዝ ያለበት? ከስራ ሲመጣ ምግብ አቅርባለት ስላበላች ስላጠጣችው ነው የሚያከብራት ወይስ የት ድረስ ነው የሚለው ነገር በዚህ ድማታን ቆሙቶባት ነው። አሳንቀን ገደል ነው አለኝ። በቃ ከሞተ ስንት ጊዜ? 13 ቀኑ ነው ዛሬ። አያሳዝንም? አሳነቀው። አቤት! አዎ ታነቀበት። እንዲህ ነው ክፉ መንፈስ የሚያደርገው። ከቤተሰብ የመጣ መንፈስ እንዴት ነው ሰላም ሲሰጥ የሚኖረው? በማንነቱ ውስጥ እየቀደመ አብሮ ተወልዶ አሳድጌ እያለ የቆጨው አሳድጌ አብሬ ኖሬ አብሬ በልቼ አብሬ ጠጥቼ በእሷ በእነሱ ገንዘብ እየኖርኩኝ ልለቅ ትፈልጋለህ የሚል እኮ ነው። አሁን ተያዝ አስመረራኛለች። ጾም በጸሎታው አሁን ለለቅሶ የመጣችው አሁን ጎደ ደርሳ ቀብራ መጣለች። ለለቅሶ መጣ መንፈሱን በቁጥጥር ስር ዋለ። እግዚአብሔር ስሙ የተመሰገነ። እግዚአብሔር ታሪክ ይቀይራል። እግዚአብሔር ያነሳል። እግዚአብሔር አዲስ ሰው ያረጋል። ላስብ አርገኝ ትለዋለች። በቃ ተናን አዎ እንድረሳ ነገም ብቻ ደግሞ እንድበረታ አበርታኝ ስትለው እኔ በቃ ተስፋ አስቆረጠችኝ። በቃ አሁን ደግሞ ገርግሪያት ነበር። ቤተሰብ የመጣ ነው። ቤተሰብ የመጣ ነው። ወንድምየውን ታነቅ ያስባለው አንተ ነህ። በልበል ያለው እሱ ነው። መንፈሱ ተወለደ። አብሮና ይዞራል። በቃ አብሮና ይዞራል። እቺታ ለሷስ ውስጡን የምታሾኮሽኮ ምንድን? በቃ ቸግራታለሁ። እንዳትሰራ፣ ሰው ጋር እንዳትጫወት፣ ደስታ እንዳታገኝ፣ ሁልጊዜ እንድትከፋ ገለናልኝ። በቃ እናቷን ገለናል። ያክስቷን ባል በመኪና አደጋ ገለናልኝ። ብዙ ገለናል። በቃ ብዙ ማጥፋት ነፍስ አጥፍተናል። ገለናልኝ። ይሄ አብሬ ተወለድክነ ምንድን? እኔ ከልጅነቷ ነው ከቤተሰቧ ነው ያሳደግኳትኝ። አሳድጊያት ነበረው ልጅነት አብራችሁ አብረን ነው ያደግነ። ቤተክርስቲያን ልጆቿን በትናለች። ግን ራሷ ቤተክርስቲያን ሳትሆን አገልጋዮቿ፣ በተለይም አሁን ባለንበት ሰዓት ያሉት አባቶች በጣም ተጠያቂ ናቸው ላለው ውጥንቅጥና መስቀልቅል። ከፍርሃታቸው የተነሳ ጊዜውን ፈርተው ባለጊዜውንም ፈርተው ቶሎ አለመናገር፣ እርምጃ አለመስጠት ወይም ደግሞ አቋምን አለማሳየት ለውርደት እየዳረገን ስለሆነ እግዚአብሔር ሁላችንንም ይፈውሰን፣ ያድነን፣ መጨረሻችን ያሳምርልን፣ ዘመኑን ዋጅተን የምንድንበትን ጊዜ ያቀርብልን። አሜን። ከፈተች። ከዛ አንደኛው ወንድሟ ሾክ ብሎ ገባና አራሲስቱ ምንድነው እንዴ ደድሯችን ነው እንጂ ምናምን አላት እና ከማቆጭ በላለችው። አፍን ከፍታለሁ ብትለይ ቀባጠራለሁ ጌታ እንደዚህ ምናምን ተቀበይ ምናምን ብትለይ ከሆነ እንጣላለን አለችው። ምን ችግር አለው ጌታን ብትቀበይ አንቺ ደግሞ ምናምን አላት። ስለ ሰዓት አርግ እኔ ጌታን የተቀበልኩት በ80 ቀኔ ነው፣ በተወለድኩ በ80 ቀኔ ነው። አንድ ሁለተኛ ነገር ደግሞ አሁንም ቅዱስ ቁርባን እየተቀበልኩ ነው ያለሁት። ንስሐ ገብቼ ጌታን መቀበል ማለት በእኛ ይሄ ነው አለችው። አለ ለመጀመሪያ ጊዜ ነው የሰማው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም፣ በኦሪየንታል አብያተ ክርስቲያናት
ዘንድ ጌታን መቀበል ማለት ስጋው ደግሞ መቀበል ማለት ነው። ንስሐ መግባት ማለት ነው። ሌላ ጌታን መቀበል የሚባል ነገር የለም። በ40 በ80 ቀናችን ተጠመቅን። ከዛ በኋላ በመሃል ኃጢአት ሰርተን ነበረ። ንስሐ ገብተን ቅዱስ ቁርባን መቀበላችን ቀጠልን። ይሄ ነው ጌታን መቀበል ማለት። ምንድን ነው የምትፈልገው ከዚህ ውጪ? ኢየሱስ ክርስቶስ ማን እንደሚመስል ቅድም ተናገርኩ አይደል? ከዚህ ውጪ ሌላ ጌታ አለ አለችው። አይ ትክክል ነሽ አላት። በቃ ሌላ ነገር ሊናገር አልፈልግም። እናንተ አማላጅ ነው የምትሉት አይደል? ዳር ዳር እያላችሁ ፍጡር ለማለት ነው አይደል አለችው። አይደለም ማለት አሁን ያመጡ ሲስተም ደግሞ ምንድን ነው? አይ ፈጣሪም ነው አምላክም ነው፣ ግን ደግሞ ስለኛም ደግሞ ይማልዳል የሚሉት ነገር አላቸው። ይቃትታል፣ ስለኛ ይለምናል የሚሉት ነገር አላቸው። ኢየሱስ ክርስቶስ በቅዱስ ስልካቸውን አውጥተው ቶሎ ብለው ቅርጽ ሪከርድ እየጮሁ ማለት ነው። ምክንያቱም እነሱ ተነስተው ልብሳቸውን እስከሚለብሱ ምናምን ያለውን ነገር ቀርጸውታል በደንብ። ሌላ ዓለም ውስጥ ስለነበሩ እንትን አላሉ። በቃ ደነገጡ። ምንድን ነው ማየው? እንዴት እንደዚህ ሊሆን ቻለ? እናትየዋ ደነገጡ። አይ ማየ እኮ ይሄ እኮ በቃ ያለ ነገር እኮ ነው። በቃ ምን እንዴት ቁጭ በሉ ኑ አንቆራጠጧቸው። ከዛ ፊልም አይተው ነው። ይኸው ይሄን አይተው አጠገብ የተቀመጠ ታብሌት አለ። ያንን ፊልም አይተው ነው። ከዛ ሲያዩት እንዲያውም ልጆቻቸውን ፈሩ። ውጭ ያሉትን እዚህ ኢትዮጵያ ሆናችሁ እናንተ እንደዚህ ከሆናችሁ ልጆች የማዛወሩ ተበላሹብኝ ብለው አለቀሱ። መሬቱን ደበደቡ፣ ወገባቸውን ታጠቁ፣ አለቀሱ። ከዛ ጸሎት ክፍላቸው ግብት ይሉና ልባቸው ወርፍ ብሎ ላይ እማዬ ተሻለሽ ብላ ገባሽ ቀስ ብላ። አዎ ደህና ነኝ፣ ነይማ ልጄ ነይ አሏት። ያኔ የእኛን ትምህርት አያቆም ነበረኝ እናት። ከዛ በኋላ ነው ትምህርታችን መከታተል የጀመሩት። ልጄ ከዚህ ነገር እንዴት ነው የምትላቀቀው ብለው ሰው ሲያማክሩ፣ በቅርብ የሚወዷትን ጓደኛቸውን ሲያማክሩ ይህን የእኛን ትምህርት ሰጥተዋቸውን ወደ እኛ ትምህርት የገቡት እኚህ እናት እና እንዴት እንደዚህ ሊሆን ቻለ ብለው እዚህ ድረስ ያደርሳል እንዴ? ሴት ልጅ ወንድን ስትንቅ ወይም ለወንድ ያላት ፍላጎት ሲጠፋ እንዴት ነው እንደዚህ የሚሆነው ብለው ገርሟቸው ሲያዳምጡ ብዙ ነገር አዩ። የገባቸው ምንድን ነው? እልህኝነት ነው። እልህ ማለት ምን ማለት ነው? እንዴት ወንድ ልጅ ብቻ አባወራ ይሆናል የሚል ነገር አለ። እንዴት እኛስ ለምንድን እኛስ ቤቱ ላይ መወሰን ማንችለው? ብዙ ነገሮች ላይ ወንድ ልጅ ነው የበላይነት እንትን የሚሰማውና ይሄስ ምክንያቱ ምንድን ነው የሚል ነገር አለባቸው። ለእሳቸው የሚመስላቸው ምንድን ነው? ሴት ልጅ ተጎድታለች፣ ተጨቆናለች ምናምን የሚለው እንዳለ ሆኖ አሳያለሁ የሚል ነገር ነው ያለባቸው። እንደምችል ማሳየት እችላለሁ፣ እስቲ አሳይ በለኝና እኔ ማሳየዋለሁ ነው የሚሉት። እንደ እድል ሆኖ ባልየው ፉክክር አይወዱም ስላችሁ ምንድን ነው? ወዲያው ነገሮችን ብርድ ያደርጋሉ። ስሜቱን ሄዶ ሌላ ሴት ጋር ካራገፈ በኋላ የት ነበርክ? ሴት ጋር ተኝቼ መጣሁ፣ ቀምሼ መጣሁ ይላሉ። ከዛ በቃ በጣም ይናል። ኧረ አደረግከው? እሺ ችግር የለውም ታገኘኝ ይመስሉሃል፣ አሳይሃለሁ ብሎ ደግሞ ዝም ይላሉ። ይሄ በባልና በሚስት መካከል የነበረ ጉዳይ ነው። ስለዚህ ትምህርቱን ሲሰሙት ይሄ ነገር ነው ያገኙት። ልጃቸው ላይም ይሄ ነገር በደንብ አይተውታል። ስለዚህ ስልኳን በሙሉ ቪዲዮን አጠፉላት። ከኔ ጋር መስገድ አለብሽ ብሎ ከኔ ጋር መጸለይ አለብሽ ብሎ ያሏት የእኛን ትምህርት ከሰሙ በኋላ ነው። ከስንት ጊዜ መሰላችሁ? ከ8 ወር ከ7 ወር በኋላ ነው የእኛን ትምህርት የሰሙት። ይሄ ጉዳይ ከተፈጸመ ከሰራተኛዋ ጋራ ሌዝቢያንነትን ከተዳሩ መቼም ርኩሰት ከፈጸሙ ብለው ነው የሚሻለው። አንዳንድ ጊዜም እኮ ባልና ሚስት ይዳራል። የባልና የሚስት ወጉን እንኳን መስጠት የለብንም ለሌዝቢያን ማነው ለግብረ ሰዶሞችና ለሌዝቢያን የባልና የሚስት ወግ እንኳን አይሰጣቸውም። ሩካቤ ፈጸሙ፣ ተገናኙ ምናምን የሚለው ነገር ለባልና ለሚስት ነው ወይ ለወንድና ለሴት ነው። የእነዚህ ስራ እኮ ርኩሰት ነው፣ እግዚአብሔር ላይ ማመጽ ነው። በቃ አጌነስት ይሄ እግዚአብሔር ላይ አምጾ እግዚአብሔርን ተሳድቦ መኖር ማለት ነው። በማን አለብኝነት መኖር ሲተኙ እንኳን እንደሚገላቸው እንኳን ረስተውታል። እግዚአብሔር ሊያጠፋቸው በዛው እንደተኙ ከመኖር ወደ አለመኖር ሊያሻግራቸው በዛው ሊያሰናበታቸው እንደሚችል እንኳን አለማሰባቸው፣ እንቅልፍ የሚያሸንፋቸው ፍጥረት መሆናቸውን አለማሰባቸው ራሱ ይገርማል። ኤቲስት፣ ፓጋኖች፣ ሌዝቢያን፣ ግብረ ሰዶሞች፣ ባለስልጣኖች፣ አምባገነን ዲክታተሮች አጠቃላይ እነዚህ እንደሚያልፉ ይረሱታል። እና ይህንን ቪዲዮ ስለያዙባት የእናቷን ስልክ ሰርቃ ቪዲዮን ለማስጠፋት ብዙ ሞክራ ነበረ። ግን እዚህ ቪዲዮ ላይ ያለውን
እዚህ ስልኬ ላይ ያለውን ቪዲዮ በፍላሽ ኮፒ አድርጌ አስቀምጨዋለሁ። ስልኬን ሁለተኛ ስትነኪ እንዳላይሽ። የፈለገ ነገር ቢሆን እኔ አልለቅሽም። ይቺ ቪዲዮ ትቀመጣለች። ለምን እንደዚህ እንዳደረግሽ በህይወትሽ መማር አለብሽ። ያገባችሁም ራሱ በዚህ ማስፈራራት ነው። አላገባም ብላ በጣም ብዙ እንደ እህቶቼ ወደ ውጭ ላኪኝ አልክም ላኪኝ የምትይኝ ከሆነ ከአሁን በኋላ ይሄን ቪዲዮ ነው ለእህቶችሽ ምልከው። እማዬ ደግሞ ምንድነው በቃ ይሄን ቪዲዮ ተይኝ እንጂ ትላለች። በዚች ቪዲዮ ብዙ ነገር ያዟት። እንደገናም ባል መጥቶልሻል፣ ሽማግሌ ላካል፣ አርፈሽ ተቀመጭ። እንዴ እማዬ የማላውቀውን ሰው ታውቂዋለሽ? የጋሽ ገሌ አይ እሱ ከሆነ ጥሩ ልጅ ነው፣ ግን እማዬ አሁን ማግባት አልፈልግም፣ ውጭ መሄድ ነው የምፈልገው። አይ አትሄጂም። እህቶችሽ ሄደው ምን አመጡ? ገና ደውዬ እነሱን ጉድ እኮ ገና ልሰማ ነው፣ ምን እየሆኑ እንደሆነ ልሰማ ነው። እንዴት ነው የምትሰሚው? የኔ ታሪክ ነግረሻቸው? አይ የራሴ ዘዴ አለኝ። ለካ ከዚህ ወደ እነሱ ሀገር የሄደች አንዲት ዘመዳቸው አለች። ልጆቼን ተከታተይልኝ እና እስቲ ምን ውስጥ ነው ያሉት ይሄ እነዚህ ሰዶማውያን ሌዝቢያን ምናምን የሚባሉት ጋር ግንኙነት አላቸው ወይ? ህይወታቸው ምን ይመስላል? አንድ ላይ ነው ወይ የሚኖሩት ብለው ጠይቀዋል። እና እኚህ እናት የሴቶች ልጆቻቸውን ዜና የሰሙት በጣም ጥሩ ባልሆነ ነገር ነው። ተመሳሳይ ነገር ነው የገጠማቸው። የወንዶቹ ግን ወንዱ ግን ኖርማል ጥሩ ልጅ ነው ማለት ከትዕቢተኛነት ውጪ፣ ያው ትዕቢት በቤተሰብ ነው፣ በእናት ነው የወጡት ትዕቢት። ከዛ ውጪ ሌላ ነገር የለበትም። በደንብ ነው የተከታተለችው። ሴቶቹ ግን ናይት ክለብ የሚሄዱ የትም የሚሄዱ አብረው ነው፣ ተጣብቀው ነው የሚሄዱት፣ ተጣብቀው ነው። እነሱም እዚህም እያሉ ተጣብቀው ነው ብለው ነገሯት ለሴትዮዋ። ከዛ ስልኩን ከዘጉት በኋላ ግን ጌታዊ መጥፎ ነገር አታሰማኝ እባክህን፣ በቃ እዚህም እኮ ተጣብቀው የነበሩት በዚህ ምክንያት ነው ማለት ነው። ልጄ ይችኛዋ ልጄ እንደተበላሸችው ምናልባት እነሱ አበላሽተዋት ይሄን ለምዳ ሰራተኛዋንም የበከለቻት በዚህ ይሆን? እውነት አንድ አይነት ሆነብኝ ይሆን እያሉ ሴትዮዋ በጣም ተጨነቁ። ግን ያው የፈሩት ይደርሳል፣ የጠሉት ይወርሳል አይደል የሚባለው። እግዚአብሔርን ይዘን ሰይጣንን ካልጠላ ነው ይወርሳል። እና እቺ ሴትዮ እስከ ጥግ እንድትሄድ አልፈለጉም እናትየዋ ዘመዳቸው። ለምን ከሄደች በቃ ሁለቱ የሆነ ነገር ሲያደርጉ ልታገኝ ትችላለች፣ ለዘመድ ትበክልብኛለች ወሬውን ብለው በቃ ተያቸው። አይ እዚህም ኢትዮጵያም እንደዛ ፍቅራቸው እንደዛ ስለነበረ እንኳንም አልተለያዩ አብረው እንኳንም ሆኑ ለየብቻቸው ሌላ ቦታ ሄደው እንዳልከሰከሱብኝ በቃ ጥሩ ይሻላል፣ እሰይ አመሰግናለሁ፣ በቃ ቻው ብለዋት ምን ያደርጋሉ? ጓደኛዋን አስተዋውቂኝ ይላሉ። የልጆቼን ጓደኛ ወይም ጎረቤታቸውን ትሄድና የዛ ሀገር ነዋሪ ስለነበረች ከዚህ ትመላለስ ስለነበረ ከነጮች ጋር መግባባት ትችልበታለች ዘመዳቸው። ከዛ ከአንዲት ፈረንጅ ጋር ታገናኛቸዋለች። ከአንዲት ፈረንጅ ጋር ያቺ ፈረንጅ እቺኛዋ እቺ ቤት ውስጥ ያለችው ልጃቸው ደግሞ እንግሊዝኛ ትችላለች። ያቺ ፈረንጅ ደግሞ የልጃቸው ጎረቤት ናት፣ ውጭ ሀገር ማለት ነው። እና እንዴት ነሽ ልጆቼን እስኪ እባክሽ ጠብቂልኝ፣ ግን እንዳትነግሪያቸው እኔ እንደምደውል እኔ አንቺ ጋር ደውዬ ልጆቼን እንድትከታተይልኝ ከሰሙ እኔን ይቀየሙኛል፣ እዚህም ትከታተይናለሽ ወይ ይሉኛል፣ ስለዚህ እንዳትነግራቸው ብለው ለፈረንጇ ነግሯት፣ ዋው ኢትዮጵያን እናቶች በጣም የምትገርሙ ስማርት ናችሁ፣ በጣም ደስ ይላል ምናምን ብላ ሃይማኖቶት ምንድነው ኦርቶዶክስ ትጠይቃቸዋለች። ያቺ ፈረንጅ ኦርቶዶክስ እዚህም አሉ ኦርቶዶክሶች አሉ፣ በጣም ጥሩ ነው፣ ኢትዮጵያኖች በሃይማኖታቸው ይገርማል፣ ጥምቀት ሲያከብሩ አይቻለሁ ምናምን ያለች በቃ ትሪት ታደርጋለች፣ ይጫወታሉ። እና የልጅሽ በዚህ ያለፈች አሁን ወጣች፣ ተያይዘው ሄዱ፣ ከዛ ተከተይልኝ በመኪና ተከተይልኝ አለቻት። እናትየዋ በልጇ ነው የምታስተረጉመው፣ እናትየዋ እንግሊዝኛ አይችሉም። ተከተይልኝ አሏት፣ ተከተለች። ቪዲዮም ካሜራ ከፍታለች፣ ሄዱ። ናይት ክለብ ጭፈራ ነው የሄዱት። ውይ እዚህ ገቡ ደግሞ ይላሉ እናትየው። እናትሽ ምንድን ያለችው ብላ ትጠይቃታለች። አይ ልጆቼ እዚህ መግባታቸውን አልወደድኩትም እያለች ነው። ኖ ፈታ ቢሉ ነው የሚሻለው። ልጆችን ከከለከልሻቸው መጥሩ አይደለም፣ ደስ ብሏቸው ወደ ቤታቸው ይግቡ፣ አለበለዚያ ጥሩ አይደለም። የተከለከሉትን ነገር ለማየት ነው የሚጓጉት፣ ከዛ ወደ መጥፎ ነገር ይሄዱብሻል ምናምን ብላ ፈረንጇ በሀገሯ ባህል ትነግራታለች። ይሁን በቃ እሺ ግቢና ያቸው፣ አዲስ ነገር ካለ ንገሪኝ ደውዪ ትላትና ኦኬ ትልና ትዘጋለች። አብራ ገብታ ሲጨፍሩ ምን ሲሉ ይገናኛሉ። እዛው አገኘዋት ፈረንጅ ጎረቤታቸውን እና መጠጥ ጋበዘቻቸው፣ ጋበዟት ምናምን የየራሳቸውን ጎረምሳ ይዘው እንደሚቀመጡት ሁሉ ይችም ሴት ይችም ፈረንጇ ማለት ነው የራሷን ጎረምሳ ይዛ ቁጭ አለች።
እብድ ናት ፈረንጇ ራሷ በነገራችን ላይ እና ግን ያየችው ነገር ጥሩ አይደለም ያየሁት ነገር አለችና ቪዲዮ ቀርጻ መጀመሪያ ፎቶ ላከች። ቪዲዮ ቀርጻለች ግን ፎቶ ነው የላከችላቸው። ከዛ ማሚ እንትን የሆነ መልእክት ልካለች መሰለኝ ብላ ከፍታ ስታዩ ጊዜ ድንግጥ አለች። ከዛ ምንድን ነው ያየሽው ብሎ እናትየው መተው ስልኩን ንጥቅ አድርጓት ነው ሲያዩ ጊዜ እመቤቴ የፈራሁት ደረሰ ምናምን ብለው አለቀሱ። በቃ በጣም አለቀሱ እና ከዛ ደወሉላት። ሲደውሉላት ኖ እንደዚህ አይነት ነገር ውስጥ የገቡ ሴቶች መሆናቸውን አላውቅም ነበር። ሶሪ፣ በጣም ሶሪ። ይሄንንማ ተጠግቻቸው ቀርቢያቸው ሁሉ ልቆጣቸው ይገባል። እኔ በጣም በቃ የፈለገ ነጭ በሆንም የሰው መብትን ማብን በሆንም ይሄንን ግን እንዲሆኑ አልፈልግም። እነዚህ ገና እዚህ ነገር ውስጥ መግባት የለባቸውም። ፎሬነር ወይም ደግሞ የሌላ አገር የሆኑ ሰዎች እንዲያ ነገር ውስጥ ከገቡ በጣም መጥፎ ነው የሚሆኑት። ህዝቡ ይጫወትባቸዋል፣ ማፊያዎች ይጫወቱባቸዋል፣ ጋንግስተሮች ይጫወቱባቸዋል ብለው ነው የሚያስቡት። እና በቃ ለእኔ ስጡኝ ይሄንን ነገር እኔ አስተካክለዋለሁ አለች። ጠንቋይ ቤት ሄደሽ ነበረ ያን እኔ የገባው አዎ ተሳስቼ ሄጃለሁኝ ባለማወቄ። እናቴ ገዝታኛለች። እናቴ በህይወት የለችም። ልጆቼ ጠንቋይ ቤት እንዳትሄዱ ብትሄዱ አጥንቴ ስጋ አጥንቴ ይውጋችሁ ብላ ነበር። አጥንቴ ሾክ ሆኖ ይውጋችሁ። እኔን አክስቴ ጋር ስላደኩኝ አክስቴ ጋር ሳልስማማ ስቀር የእሷ ጓደኛ ጋር ሄድኩኝ። እዛ ቤት ጠንቋይ ያለ ጎረቤታቸው፣ እዛ ሁሉም ሲሄዱ እኔም ዝም ብለው ከልጆቹ ጋር ገባሁኝ። ገብቼ በየቀኑ ሄዳለሁ እምብልም በቃ እንትን አልኩኝ። ከዛ ስለ ገብርኤል ስለ ሚካኤል ነው የሚወራውና እውነትም ስለ ገብርኤልና ስለ ሚካኤል ስለሆነ አይ በቃ እግዚአብሔርን ማምን ነው ብዬ በቃ ገባሁ እዛ ማለት ነው። ከዛ እሱ ደግሞ ምግብ ሲልኝ ምግብ ትሰሪያለሽ ቆንጆ ነው ሲለኝ እዛ ብዬ በቃ ለሱ ምግብ እየሰራሁ እዛ ቤት ለብዙ ጊዜ ተቀመጥኩኝ። መጨረሻ ላይ ግን አንድ ቀን ማታ አመመሽ እዛው። ያው ቡዳ በላሽ ማለት ነው። የጠንቋው መንፈስ ላሷ ላይ የሚያድረው ቡዳ ሆኖ ነው። ተቋርነዛ ምንድን ነው? አዳልሞቲ ነኝ ነኝ እናቷን የመጣ ካባት አይደለም። ጠንቋይ ቤት ሄዳ ነው ያመጣችኝ። ጠንቋይ ቤት ሄዳ ነው የመጣችኝ። ተነስ ቁም። ለምን ሄዳ ነው? ምን ጠፍቶባት ነው? ከቤተሰብ ተጣላች። እሺ። ጎረቤት ጓደኛ ቤት ሄደች። እሺ። ከጓደኛ ቤት ሲገባ ገባች። አብራ ገባች። ከዛ እንዴት ገባህባት? ምን ማለት እንዴት ገባህባት? እዛ ሲጨሱ ሲቀሙ በሲሉ አየኋትና ወደድኳት። በቃ ወደድካት? በዛው ገባሁ። የዛሬ ስንት ዓመት ነው የገባኸው? 16 ዓመት። 16 ዓመት የገባኸው? አዎ። ገብተህ ምን አረካት? ሁሉ ነገር አረኳት። ይሄ ወደ ባሻ ትውልድ በየጠንቋይ ቤቱ ይሄድና በውስጡ ይታጎራሉ። አለዘሩ ዛሬ ወርስና ይመጣል። ከዛ በኋላ የሚወለደውም የሚኖረውም ኑሮ እጅግ በጣም የመከራ ይሆናል ማለት ነው። እና ውስጧ ገብተህ ታጓራል። አዎ። ማጓራት የጀመርከው ከተሾምክ በኋላ ነው? አዎ። የገባው በቃልቻው ወይ በጠንቋዩ ቡዳ እንትን ምግብ ነው ወይስ በምንድን ነው የተመረከው? ቁጭ ብለው ሲቆሙ ማታ ሲቆሙ ቁጭ ብለው ታዳሚዎቹ አብሬ ቁጭ ብዬ ነበርና እሷ ሳያት ወደድኳት። በቃ ያስኳት። ባሏንማ እንወዳው ነበር ግን እሷ ፈለገችው። ጥላው ሄደች። አባረርካት? አትጩብራት። አፋታዋት። አሁን ደግሞ አገባች። ብታገባ ያቆረበ እሷንም አስቆረበብኝ። አስቆረባት። የት አለ? ተቃጠልኩ። የት አለ ባሏ? ቁጭ ብሏል። ና ባሏ አይታል። ቁጭ ብሏል። ተቃጠልክ? እጄን አተፈረ። ለሁለት ይጸልያሉ፣ ይሰግዳሉ፣ ይቆርባሉ። መቀመጫ ሰጡኝ። አዎ ተቃጠልኩኝ። ምንም የኔ አይደለችም። ገማችኝ። አዎ እኔ አለች። ቀጠቀጠችህ? አዎ። የጠላትን ምሽግ ለማፍረስ ጌታ ያስፈልጋል። አሁን ሲጋራ አይደለም የሚያስፈልግህ፣ መጠጥ አይደለም የሚያስፈልግህ። ጠላት እንደዚህ የሚሰቃየው በክርስቶስ ኃይል ነው፣ በእግዚአብሔር አምላክ ስጦታ ነው። እሺ እናው መሄድ ፈለግ? አዎ
ግን የገባው ያው በችግር ምክንያት ሄደች መፍትሄ ያመጣለሁ ብላ ነው። አንተ ጉባን ክባት ይሄ በብዛት በአሁን ትውልድ ላይ ያለው መንፈስ እናቶች በገጠማቸው ችግር ምክንያት መፍትሄ እናመጣለን ብለው ሄደው ያመጡት ጣጣ ነው አብዛኛው። እና ባሏን አትወደው ለምን? ቀማኝ ምን ቀማህ? እሷ ወሰደብኝ እኮ የኔ እኮ አይደለችም። ካሁን በኋላ ያው ቀማኝ እያለ ነው። እንዴት ነው ነገሩ? ቀማኝ እያለ እኮ አዎ ቀምቻለሁ። የሚገርም ነው። እግዚአብሔር ይመስገን። በዚህ ያበቃን ጌታ እግዚአብሔር ይመስገን። እንደ ቀማኝ ስትል እንደው ቅር አይልህም? ኃይል የለኝም። በፊት ላይ ኃይል አለ ብለህ ነበር የገባው? አዎ ያኔም እኔ ነበረች። ምን አልከኝ? የኔ ነበረች። ያኔ አንተ ነበረች። አዎ አሁን አልሆነም። ማ ስለገባና ማ ስለመጣ ነው ይሄን አሁን አልሆነም የምትለው? ነገረኛ እንዴት ነው ስትጸልዩ ምን ስትሉ አይነሳም? እዛ አንተ ጋር አዎ በቅርብ ጊዜ ነው መጀመሪያ የእርሶን ሲዲ ስናይ ምልክት ሰጠኝ። እሱም ተባርኩ። እርሱም ጋር ነበርኩ ኢትዮጵያ መጥቼ የባረኩልኝ። በሱ ቀጠቅጠው ነበር እና በሱ አድክሜ ነው እግዚአብሔር ይመስገን። በጸሎትና እንደገና ደግሞ በስግደት በኪዳነ ምሕረት ጊዜ ሁለታችንም አደረግን እና መጨረሻ ተዳክሞ ለዛሬ አበቃን ማለት ነው። እግዚአብሔር ይመስገን። ጊዜ ጀምሮ ግን ህይወቴ ስቃይ ነው። በቃ ሰቃያለሁ። አንዴ እዚህ ጋር ያፈነዳብኛል፣ አንዴ ማልሆነው ነገር የለም። አሁን ይሄ እጄ ሰሞኑ በቃ እንደሽማ አድርጎኛል። ምንም በቃ ሁሉ ይጥልብኛል። አሁን አለ አሁን የለም። በልች